ህይወቴ በቃ ዘወርስት ጊዜ ምለው ያው የታናሽ ወንድሜ ህይወቱ ማለፉ ነው። የሆነ የአንድ ቀን ጉዳይ አልነበረም። የሆነ ያክል ጊዜ በቃ በጣም ሲያስቸግረኝ ነበር እሱ ማለት ወዲያውኑ እንደ ሰው አክሰፕት ማድረግም አልቻልኩም እኔ እና ሄጄ ለቅሶ ደርሻለሁ፣ አልቅሻለሁ። ሰው እንደውም እንትን ሲለኝ ነበረ በደንብ አልቅሰህ ይውጣልህ ምናምን ሲለኝ ነበርና የሆነ ሰዓት ላይ ብዥ ይልብኛል። በቃ የሆነ የሚወጋ ነገር አለ አይደለ? ይወጋኛል። ከዛ ድንግጥ እላለሁ። እሷም ታውቃለች። አሁን እንደዚህ ራንደምሊ የሆነ ሰዓት ተኝተን ራንደምሊ የሆነ ሰዓት ይመጣብኛል። ከዛ ማልቀስ ምናምን እንጀምራለሁ። ከዛ ትንሽ ቆይቼ ደግሞ እተዋለሁ። ከዛ የሆነ ተጫዋች አይቼ አሁን ማንቸስተር ዩናይትድ ላይ እንትና ማይኖ የሚባል ተጫዋች አለ። ረስቼው ለረጅም ጊዜ በቃ ራሴን እያታለልኩ ቆይቼ ዩናይትድ ጨዋታ እያየሁ አንድ ቀን ኤግዛክትሊ እሱ ነው የሚመስለው ያ ተጫዋች እና ወንድምህን በጣም ይመስላል። ማይኖ የሚባል ጥቁሩ ልጅ በጣም ሾክ ነው የሆንኩት። ከዛ ለእሷ ነገርኳት ምናምን። ከዛ ቀን ጀምሮ ደግሞ ያንን ተጫዋች እኔ ደግሞ አእምሮዬ የሆነ ነገር በቃ በማታለል ነው እኔ የሚይዘው ራሴን ያንን ነገር ሙሉ በሙሉ ከውስጤ ማውጣት ስላልቻልኩ ነው። ከዛ ያንን ተጫዋች አይቼ ድጋሚ ተቀሰቀሰብኝ ማለት ነው። በተደጋጋሚ የሆነ ሰዓት ላይ መከፋት፣ ድንግጥ ማለት ምናምን ይመጣል። ግን መጨረሻ ላይ እግዚአብሔርን ምን አልኩት፣ በቃ ህይወቴ ውስጥ ይሄ ሰው የለም፣ አሁን ደግሞ ሌላ ሰው ሰጥተኛል። ስለዚህ በቃ እየጸለይኩኝ በተቻለ መጠን ይሄ ነገር ለምን ነው የሚፈታተነኝ? እኔ በጣም ያበሳጨኝ ነገር በጣም ያኔ እንትን ሲለኝ የነበረው ነገር ምንድነው፣ ኦልሬዲ ወደ እኔ ሊመጣ ትንሽ ጊዜ ቀርቶት ለዛውም ደግሞ ብዙ ፕላን አድርገን ምናምን የሆነ ታይም ላይ በቃ ከሱ ጋር ፊውቸሬን እያሰብኩኝ ብዙ ነገር እያሰብኩኝ በዛች ቅጽበት ውስጥ ይሄ ነገር ለምን ተፈጠረ በቃ የሚለው ነገር አንዳንዴ የኔ ጥፋትም ይመስለኛል። እኔ ያለው እሱ እዛ ማይመች ቦታ ሴፍቲ የሌለው ቦታ ለመዝናናት ለምን ሄደ የሚለው ነገር እኔ የትም የፈለገው ቦታ አልወስደውም ነበረ። አብሬው መዝናናት አልችልም ነበረ። ምንድነው የኔ ጥፋት ነው መሰለኝ እላለሁ አንዳንዴ። ከዛ ደግሞ እግዚአብሔር የፈለገው ነገር ብቻ ነው እንጂ የሚሆነው እኔ ያሰብኩት ነገር አይደለም እላለሁ። ያ ሞመንት የሆኑ ወራት በቃ የኔ ዘወርስት ጊዜዎች ብዬ ነው የማስበው። በቃ ብዙ ጊዜ እኔ እንደነገርኩ ብዙ ነገር አጋጥሞኛል፣ ግን እኔ ማስተካከል የምችለው ነገር ስለሆነ አስተካክላለሁ። ይሄ ግን ከአቅሜ በላይ ነው የሆነብኝ እና የሆኑ ጊዜዎች በጣም ከብዶኛል። ቻሌንጆች እንዴት ነው ቻሌንጆች የምታልፋቸው?